أعوذ بالله من الشيطان الرجيم. الحمد لله رب العالمين الرحمن الرحيم مالك يوم الدين القائل رضي الله عنهم ورضوا عنه. أشهد أن لا إله إلا الله وحده لا شريك له شهادة عبده وابن أبده وابن عمته ومن لا غنى له طرفة عين عن رحمته شاهد بربوبيته مقر بوحدانيته والصلاة والسلام على إمام الدعاء والرحمة المهداة والنعمة المستاه سيدنا وإمامنا وأسوتنا محمد وعلى آله وأصحابه ومن سار على دربه واقتفى أثرهم إلى أن يريث الله الأرض ومن عليها. أما بعد فيا قومي فسلام الله عليكم ورحمته وبركاته. ዛሬ ኢንሻአላህ ባለፈው ቃል የገባነውን ተከታታይ ፕሮግራም እንቀጥላለን። غدا نلقى الأحبة محمدا وصحبه ወዳጆቻችን እንገናኝ የሚለው ፕሮግራም በአላህ ፍቃድ ይቀጥላል። የአላህ Subhanahu Wa Ta'ala መገጠም ከሆነ ዛሬ ስለ አንዱ ታላቅ ሰሃቢ ታሪክ እንነጋገራለን። ከሱ በፊት ግን ሰይድና አቡበክር ረዲየላሁ ዐንሁ لما حضرته الوفاة ሰይድና አቡበክር ሞት አፋፍ ላይ እንደደረሱ አብሯቸው ላሉት ሰዎች ምን አለው? إذا مت تلك الليلة ዛሬ በዚህ ሌሊት ከሞትኩ فلا تنتظرون إلى الصباح እስከጧት እንዳትጠብቁኝ فإن أحب الأوقات إلي ما أكون أقرب إلى رسول الله እኔን እስከ ንጋት እንዳትጠብቁኝ ሲነጋ ነው ምን ቀብረው ብላችሁ በሌሊት ወስዳችሁ ቀብሩ። ምን ነው እኔ ዘንድ በጣም የተወደደው ጊዜ ወደ ነብዩና ወደ ባልደረቦቹ ቅርብ የምሆንበት ጊዜ ነው። እባካችሁ እንዳታቆዩኝ። እኛ ምንለው ይሄን ነው። አኺራ ላይ እስክንገናኛቸው ድረስ ከሰሃቦች ጋር በትዝታ አምድ አብረን እንቆያለን። የዛሬው ታላቁ ሰሃባ ባልደረባችን ወዳጃችን ነብያችን ሰለላሁ ዐለይሂ ወሰለም እጃቸውን እሱ ላይ ያደረጉና ምን አሉ? لو كان الإيمان بالثريا لتناوله رجال من هؤلاء አሉ። ኢማን እኮ ይሄ እምነት ኢማን ሱረያ ላይ ሱረያ የሚባለው ሩቅ ያለው ኮከብ ላይ ቢሆን ከነዚህ ጀግኖች ሰዎች ውስጥ ባዙት ነበር በደረሱበት ነበር ብለው አሞገሷቸው። ከነዚህ ውስጥ እጃቸውን የት ላይ አድርገው ነበር? ከዚህ የዛሬ ባልደረባችን ከሆነው ከታላቁ ሰሃባ። ይህ ሰሃባ قصتنا هذه هي قصة الساعي وراء الحقيقة እውነትን በመፈለግ እድሜውን የፈጀ ስለሆነ ሰሃባ ይሆናል። الباحث عن الله አላህን ፍለጋ እድሜውን የፈጀ ይሆናል። ማን ነው ይህ ሰው? ይህ ታላቅ ሰሃባ ማን ነው? ይህ ሰሃባ ማን ነው? سلمان رضي الله عنه سلمان ነው الفارسي كفارس ሀገር የመጣው ታላቁ ሰሃባ ሰልማን ረዲየላሁ ዐንሁ ነው። ሰልማን ራሱ እንዴት ወደ እስልምና እንደመጣ ታሪኩን ይጀምርልናል። ከልጅነቱ ነው ታሪኩን የጀመረልን። كنت فتى فارسيا من أهل أسبهان أسبهان የምትባል ኢራን አካባቢ የምትገኝ ከተማ ውስጥ የተወለድኩ ለጋ ወጣት ነበርኩ ይላል። من قرية يقال لها جيان የምትባል መንደር ውስጥ ነው ያደግኩት ሰፈር ውስጥ። وكان أبي دهقان القرية አባቴም የሀገሪቱ ዋና አስተዳዳሪ ነበር። وأغنى أهلها غنى وأعلاهم منزلة ከሀገራችን ካሉ ባለጸጋዎች ውስጥ ግንባር ቀደሙና ሀገራችን ውስጥ ትልቅ ድምጹ ተሰሚነት ያለው የተከበረ ሰው ነበር አባቴ ይላል። እኔም በምቾት ነበር ያደግኩት። وكنت أحب خلق الله إليه منذ ولدت ከተወለድኩ ጀምሬ ከሱ ዘንድ ከየትኛውም ፍጡር በላይ አባቴ ዘንድ የተወደድኩ ነኝ። ثم ما زال حبه ليشتد ويزداد على الأيام حتى حبسني في البيت خشية علي كما تحبس الفتيات አባቴ ለኔ ያለው ፍቅር በጣም ከመጨመሩ የተነሳ ችግር ጉዳት ይደርስበታል ብለው ልክ ለጋ ኮረዳ ሴቶች ልጃገረድ ሴቶች እንደይበላሹ ተብለው ቤት ውስጥ እንደሚቀመጡት እኔንም ቤት ውስጥ አስቀመጠኝ ይላል። እንደወጣ አይፈቅድልኝም። የቤት እስረኛ ያደረገኝ ለኔ ካለው ጥልቅ ፍቅር የተነሳ። ሰልማን ሐቅን ፍለጋ ነው እንግዲህ የሱ መገለጫ ባህሪው الباحث عن الحقيقة ነው የሚባለው። ሰልማን ምን ይላል? አባቱና እናቱ የሚያመልኩት ያገሩም አብዛኛው ማህበረሰብ የሚያመልኩት መጁሲያ የሚባል የእምነት ክፍል ነው። ይህ እምነት ክፍል ሳትን ነው የሚያመልኩት። ምን ነው ሳት ሁሉ ነገር ታቃጥላለች ብለው ስለሚያምኑ የሁሉ ነገር አቃጣይ ከሆነች የሁሉ ነገር ጌታ እሷ ናት።
ብለውስ ሳትን ነበር የሚያመልኩት وقد اجتهدت في المجوسية حتى غدوت قيم النار التي كنا نعبدها እኔም ማለ መጁሲያ ላይ የዚህ ሳት አምልኮ ላይ በጣም اجتهاد ማድረግ ጀመርኩ ስለሱ ደም ማጥናት ጀመርኩ በጣም ተግቼ ከማጥናት የተነሳ ስለ ዲኑ ጥልቅ ዕውቀት ከማዝ የተነሳ የምናነደው ሳት የምናነደው የጌታችን ዋና ሳት አቀጣጣይ ሆኜ ተመረደብኩ ይላል وأنيط بأمر إضرامها حتى لا تخبو ساعة في ليل أو نهار እኔም ሁሌ እሷን እየተከታተልኩ ማከታተል የኔ ኃላፊነት ሆነ በሌትም በቀንም እቺ ሳት እንዳጠፋ ጉድ وكان لأبي ضيعة عظيمة እንግዲህ ሰልማን ሐቅ ላይ የነበረው ትግል ከመጁሲያ ይጀምራል አባቱ ትልቅ ባለጸጋ ነው የሆነ ቦታ ኢንቨስት ያደረገው ሰፊ ንብረት አለው አንዴ አባቴ ይላል በጣም ቢዚ ሆነና መሄድ አልቻለም ወደዚህ ንብረቱ ከዛ ምን አለ ያ ቡነየ اني اشتغلت اليوم بما ترى ዛሬ ባይህ ጉዳዩ ቢዚ ሆኛለሁ እባክህ ሄድና ያን ጉዳይን ተከታትለ ገንዘቦችን ይዘልኝ አለኝ እኔም ያባቴን የመጀመሪያ ቀን ዶጥ የፈቀደልኝን የደስታ ቀን ይዤ ከቤት ወጥቼ በጎዳናዎች ላይ ስራመድ وفيما أنا في بعض الطريق مررت بكنيسة من كنائس النصارى كنصارى ككريستيانوش بتكريستيان طق ألفكم فسمعت أصواتهم فيها وهم يصلون الناس يسجدوا صلاة يادرقوا دمساتهم سموا فلفت ذلك انتباهي تكرتين سابوا دمساتهم قرمين من عينت የመገዛት አይነት ነው የተገሳብኩና ወደ እነሱ በተክርስቲያን ውስጥ ገባው ይላል ወደም ያመልኩበት ቦታ لم أكن أعرف شيئا من أمر النصارى ስለ ነሳራ የሚባል እምነት ምንም ማቀው ነገር አልነበረኝም ምነው አባቴ እንዳሉት ያደርገኝ ስለነበር ቤት ውስጥ ሌላ እምነት ከኛ ሳት አምልኮ ውጭ ያለ አይመስለኝም ነበር በጣም ተገረምኩ فلما تأملت أعجبتني صلاتهم ልክ ሳስተውላቸው ሶላታቸው በጣም ገረመኝ ያስጋገድ አይነታቸው ከኛ አመድና ሳት ከማብለል የተለየ ነው ሚስብ ነበር አባይን ያላየ በምንጭ ይደነቃል እንዲሉ ገና እስልምናን አላየም ግን ሳት ከማምለክ የተሻለ የዒባዳ አይነት ይሰው ተመልክቷል በጣም ተማረኳለ ወረጊብቱ في دينهم በእምነታቸው በጣም ተሳብኩ قلت لراسي بيالو والله هذا خير من الذين نحن عليه እኛ ካለንበት እምነት የተሻለ ነው ይሄ ጾለታቸው ደስ ይላል فوالله ما تركتهم حتى غربت الشمس አባቴ ከላከይ ቦታ ትቼ እነሱ ዘንድ ፀሐይ እስክትጠልቅ ድረስ አብሬያቸው ቆየው ዒባዳቸው ላይ የተመለከቱ የጾለት አደራረጋቸው ስቦኝ ስገረም ቆየዋል ከዛ ውስጥ ላሉት ሰዎች ጠየቅኳቸው አይና አስሉ هذا الدين የዚህ እምነት ምንጩ የት ነው መሰረቱ የት ነው ሰልማን የሚፈልገው የተሻለን ሐቂቃን ነው የሚፈልገው መሰረቱ የት ነው የዚህ ዲን قالوا في بلاد الشام شام የምትባል አገር ውስጥ ነው የዚህ ዲን መሰረቱ አሉ እንግዲህ እሱ ሻም ለመሄድ ሊወስን ነው ማለት ነው ከዛም አባቴ ካለኝ ከላከይ ቦታ ትቼ አባቴ ለካስ ያስፈልገኝ ቀኑን ሁላ ሆሏል ማታ ወደ ቤቱ ስመለስ ልጄ የት ሄደህ ነው የት ጠፋኝ ስታስጨንቀኝ ዋልክኮ ላንተ ያለኝን ፍቅር ጉጉት ታቀላለኝ እኔ ምን ብያርኩት ያ አበቲ እኒ መረርቱ بأناس يصلون في كنيسة لهم እኔ ጾለት በሚያደርጉ ቤተ ክርስቲያን ጥግ አለፍኩኝ ስግደታቸው ጾለታቸው ማረከኝ ዲናቸው ከኛ የተሻለ ነው አልኩት አባቴ ይህን ሲሰማ ደነገጠ ማለሰጣው ልጅ እርሜን ዛሬ አስወጥቸው እንዲጉድ ልሆናልና ሊያባብለ ይጣር ምን አለ አይ ቡነየ ليس في دينهم خير በእነሱ ዲን ምን خير አለው ብለን ምን የተሻለ አለ ብለነው ዲኑከ ወዲኑ አባኢከ خير منهم ያንተ እምነት ያባቶቼ ቅድማያቶች እምነት ኢሳትን የመገዛት እምነት ይበልጣል የነሱ ደግሞ ምን አለው ብለሃለኝ ሰልማን ለሐቅ ቆመ ነበር ምን አለው አባቱ قلت كلا በጭራሽ والله ان دينكم لخير من ديننا የነሱ እምነት ከኛ የተሻለ ነው አባቴ ያልኩት ልክ መሐላችን ያለ ጭቅጭቅ ሲረዝም አባቴ ይህ ሰው እምነቱን ጥሎ ሊከፍር ይችላል አለና ትልቅ ሰንሰለት አምጥቶ ግሬ ላይ ያደረገው አሰረኝ ይላል ሰልማን ከዛም ሰልማን ረዲየላሁ ዐንሁ ምን ይላል ወዲያውን ለነሳራ ቄሳውስቶች ደብዳቤ ላኩላቸው እኔ እስር ቤት እዛው ታስር ቤት ይያለ ሻም ሀገር ይሄ የእምነቱ መሰረት የሆነው ሀገር
ወደዛ ሀገር የሚሄድ ተጓዥ መንገደኛ ካገኛችሁ እባካችሁን አሳውቁኝ አልኳቸው እነሱም ልክ ወደዛ ሀገር የሚጓዝ መንገደኛ ሲያገኙ ጻፉና ደብዳቤ ላኩልኝ እኔም ይሄን እንደሰማው አባቴ ያሰረኝን ሰንሰለት ሰባበርኩና ጉዞ ወደ ምን ሊከተል ነው ወደ ሻም አገር ተመልከቱት የሰልማን ሐቅን የመፈለግ ጉዞ ከዚህ ይጀምራል ከፋርስ አገር ወደ ሻም ጉዞ ምቾት ቅንጦትን ድሎትን ትቶ ሐቅንና አላህን ፍለጋ አላሁ አክበር ከዚህ ይጀምራል አንድ ወደ ምን ሊጓዝን ወደ ሻም ላይ ከነዛ ሰዎች ጋር ተሳፍሮ አብሮ ሄደ ከዛም فلما نزلنا فيها قلت من افضل رجل من اهل هذا الدين ከዚህ እምነታችሁ ውስጥ በስት የተሻለው ሰው ማን ነው አልኳቸው قالوا ጳጳሱ ነው አሉኝ የቤተ ክርስቲያን ዋና መሪ የሻም ሀገር ዋናው ጳጳስ እሱ ነው አሉኝ ሰልማን ከተራ ቄሶች ጋር መሆን አልፈለገም ከዋናዎቹ ነው መሆን የፈለገው መጀመሪያ ላይ አይና አስሉ هذا الدين ብሎ ነበር አሁን ደግሞ ምን አለ من افضل رجل من اهل هذا الدين ማን ነው በላጩ ሰው የተሻለ ነበር የሚጠይቀው ከዛም ጳጳሱ መሆኑን ሲያውቅ ወደ ጳጳሱ ሄደና ምን አላቸው እኔ እርሶ خدام ልሁን ላገልግላቸው የሱ خدامው ከሱ ልማር ልቅራ ዒልም ለወቅ አብሬያቸው አላህ ልገዛላቸው እሳቸው ተፈضل አብረህኙን አሉት ሰልማን ምን ይላል ከሳቸው ጋር መኖር ጀመርኩ ከሳቸው ጋር መማር ጀመርኩ ثم ما لبثت ان عرفت ان الرجل رجل سوء ይህ ግን የቤተ ክርስቲያኑ የሚያስተዳድረው ጳጳስ መጥፎ ሰው ነበር አለ فقد كان يأمر أتباعهم بالصدقة يسون ተከታዮች ህዝቡን ሰደቃ ስጡ ያለ ያዛቸዋል ዳዓዋ ያደርጋል እነሱ ሰደቃ ስጥልን ብለው ብር ሲሰጡት እሱ ግን ይከዝነው ነበር ያስቀምጠው ነበር 7 ፖርሳ ያህል ወርቅ ብር እስኪያስቀምጥ ድረስ በጣም ጠላውታል ሰልማን እሱ ንብረት ወርቅ ጥሎ የሄደው ሐቅን ፍለጋ ነው ሐቅን አገኝባቸዋለሁ ካለ ሰዎች ግን ሌባዎች መጥፎ በዲን ስም ያጭበረብሩት ላይ በጣም ጠላውታል አላህም ይሄን ሁኔታ ይናየና በሱ ቦታ ثم انه لم يمضي غير قليل حتى نصبوا رجلا اخر ልክህም ሰው በህይወቱ ብዙ አልቆየም አለ ይሄ መጥፎ ጳጳስ ሞተ ልክ እንደሞተ ሌላ ሰው እሱ ቦታ ላይ ተኩልኝ ይህ ሰው አለ ሰልማን ሲናገር ይህ ሰው رجلا اخر مكانه ጥሩ ሰው እሱ ቦታ ላይ ተኩልኝ فلزمته ከሱ ጋር ልክ እንደዛኛው አብሬው ተቀመጥኩ فما زلت فما رايت رجلا ازهد منه في الدنيا الدنيا ላይ እንደዚህ አይነት ሰው ዛሂዳ ይቻላል በዱንያ ብልጭልጭ የማይሸነገል ولا ارغب منه في الاخره اخران من እንደዚህ ሰው የሚወዳ ይቻላልከም ولا ادأب منه على العباده ليلا ونهارا እንደሱም ሌት ተቀን ዒባዳ ላይ አላህን ሌት ተቀን የሚገዛ እንደሱ አይነት ሰው አላየሁትም ولا ارغب منه في الاخره ولا ادأب منه على العباده ليلا ونهار فاحببته حبا جما በጣም ልቤ በሱ ተማረከ በጣም ወደድኩት اللهم በጣም የሚገዛ ዓሊም ዓቢድ እንደ አይነት ሰው ሳይ فاقمت معه زمانا ከሱ ጋር ለዘመናት አብሬው ተቀመጥኩ ከሱ እየተማርኩ قراءتين عبادام እየተማርኩ ተቀመጥኩ فلما حضرته الوفاء ከሱም ሞት በመጣበት ጊዜ እንግዲህ እሱን የሚመስል ሰው የለም ሌላው አታላይ ቄሶች ነው በዙሪያ ያሉት ምን ብያልኩት ያ ፉላን الى من توصي ለማን ነው አደራ የምትተወኝ يوانت انقري لتموتنا الكت ومع من تنصحوني أن أكون من بعدك كانت بوهلا ما انقانده أمت مكرني الكت فقال أي بني أي أنت لجهوي لا أعلم أحدا على ما كنت عليه إلا رجلا بالموصول والله مريت لي لا سوالاكم إني بالله بتكتتني من قر لي يالله تككلني كيس ينبي عيسى من قري تكتلا قن عند سوال يتاقرنا بيقنيو موصول የምትባል ሀገር እቺ موصول ኢራቅ ሀገር አካባቢ ቅርባናት ኢራቅ እሷውን ያለው ሻም ነው موصول የምትገኘው ኢራቅ ውስጥ وهو فلان اكلي ይባላል ስሙ لم يحرف ولم يبدل فالحق به እሱ ነብይ ኢሳ ያመጡትን ክርስቶስ የሚሉት እነሱ ያመጡትን ዲን ያለው ወጣ ትክክለኛ ያላበላሸ ሰው ቢኖር እሱ ነው ሌሎች አበላሽተውታል ኢየሱስ ያንድ ሶስተኛ ነው የሶስት አንደኛ ነው ያሉ አበላሽተውታል ማርያም የጌታ እናት ናት ያሉ አጨማልቀውታል ትክክለኛውን ግን ኢሳ ነብይ መሆኑን
መርየም ደግሞ የአላህ ተወዳጅ ባሪያ መሆኗን እምነት ትክክለኛ የያዘ ሰው ቢኖር መሬት ላይ ይሄ መውሱል የምትባል ሀገር ውስጥ ያለ ይህ ትልቅ ሰው ነው ከቻልክ እሱ ጋር ሄዳለኝ የሰልማን ሁለተኛ ጉዞ ሊቀጥል ነው መጀመሪያ ከፋርስ ወደ ሻም ከሻም አሁን ወደ ምን ወደ መውሱል ሊጓዝ ነው ሐቅን ፍለጋ አላሁ አክበር ሰልማን ሄድኩ ይላል መውሱልም እንደደረስኩ ይህን ሰው አገኘሁት ነገርኩት ያው ጓደኛህ ነው አንተ ጋር እንድመጣና ካንተ ጋር ብሬ አላህ እንድገዛ የላከኝ ስለው በደስታ ተቀበለኝ እንኳን እሱ ልኮ ብሎ አብሬው ተቀመጡ والله ይላል ሰልማን ልክ እንደ ጓደኛው አላህን የሚፈራ አላህን የሚወድ ባሪያ ነበር ዓሊም ዛሂድ ነበር አብሬው እሱ ጋር ተቀመጥኩ ከሱ መማር ጀመርኩ ከሱ ጋር ብዙ ከተቀመጥኩ በኋላ فلما حضرته الوفاة قلت له موت فافليهم درس شوف سنت سوتش እጁ ላይ እንዳለፉ يا فلان الكت እገሌ ሆይ لقد جاءك من امر الله ما ترى እንደምታዩ የአላህ ጉዳይ አንተ ላይ ይሄ ወርዶብሃል وانت تعلم من امر ما تعلم ይሄ ሙሐከም ፍለጋ ቤተሰብ አገሬን ጥዬ ተሰደድኩ ሞኔን ታውቃለህ ለማን ነው ወሲያ የምትሰጠኝ ማን ጋር እንደሆነ ታዘኛለህ አልኩት فقال اي بني اي انت لجوي والله ما اعلم ان رجلا على مثل ما كنا عليه الا رجلا بنصيبين والله علي مريت لي انينا انت ودني لاكه ታላቁ ጳጳስ አይነት ባለንበት ትክክለኛ ዲን የተቀመጠ ሌላ ሰው የለም ግን አንድ ሰው ቀርቷል ነሲቢን የምትባል ከተማ ከኢራቅ 6 ቀን የምታሰድ ቦታ ናት አሁን ያለበት እሱ ኢራቅ ውስጥ ነው መውሱል ውስጥ ነው ያለው አሁን ወደ ምን ነው ወደ ነሲቢን ሄዳለው እዛ ውስጥ አንድ ሰው አለ ከቻልክ እሱ ጋር ሆነና አላህን አብረው ተገዛ የሰልማን ሶስተኛ ስደት ሊጀምር ወደ ምን ነሲቢን ሊጓዝ ነው 6 ቀን ተጉዞ ዛቻ ሀገር ደረሰ ከዛም እንደደረስኩ ምን አልኩት እገሌ ወይ የላከኝ እገሌ ናቸው ወደ አንተ ላኩኝ ጓደኛህ ናቸው እሳቸውም ስለሞቱ አንተ ጋር ሆኜ እሳቸው ጀመርኩትን ትምህርት እንዳጠናቀን ይላኩኝ አልኩት እሱም በጣም صالح ሰው ነበር ተቀበለኝ አለ አብሬው መኖር ጀመርኩ والله ልክ እንደባለፉት ሁለት ጓደኞቹ ደግ ሰው ነበር ይላል አላህን የሚፈራ ነብይ ኢሳ ባመጡ ትክክለኛ መንገድ ላይ ተቀመጠ ሰው ነበር ከሱ ጋር ሆኜ አላህን መገዛት ጀመርኩ ከዛም እሱም ሞት አፋፍ ላይ ደረሰ ጀለ ይላል ከዛም ሞት አፋፍ ላይ ሲደርስ ምን አልኩት لقد عرفت من امر ما عرفت ይህንን ጉዳይ ያው እንደምታውቀው ነው በስደት እናንተን ፍለጋ ነው አገር ጥዬ መጣው አንተ ከሞትክ ደግሞ ከማይረቡ ቄሶች እጅ ላይ ለወድቅና መስመር ርስት ነው ወደ ማን አደራ ትለኛለህ ወደ የት አገር ልሄድ አልኩት አለ كذا من علي فقال أي بني أنت لجوهي والله إني ما أعلم أحدا بقي على أمرنا إلا رجلا بعمرية والله إني بنبرنبت منقر لي دنيا لي يقرر سوي لم عند سبيه نجي يسويت نبيجين عمرية متبال أقرنو كشالك السوق درسبت علينا የሰልማን ሶስተኛ ጉዞ ወደ ምን አራተኛ ጉዞ ወደ አሞሪያ ጀመሪያ ከፋርስ ወደ ሻም ከሻም ኢለ الموصول ከመውሱል ኢለ ነሲበይን ከነሲበኛ ወደ መጣ አሞሪያ መጣ አራተኛ አገር ጉዞ ስደት አላሁ አክበር ረዲየላሁ ዐን ሰልማን ወደዚህ ሀገር እንደመጣው ይህን ሰው አገኘሁት ልክ እንደ ጓደኞቹ صالح አቢድ ሰው ነበር ይላል ከሱ ጋር ብሬ ተቀመጥኩ ከሱ ጋር ግዚዎች ማሳለፍ ጀመርኩ መቅራት መማር ጀመርኩ ከዛ መጨረሻ ላይ ልክ እንደ ጓደኞቹ እሱ ሞት አፋፍ ላይ ደረሰብኝ ይላል ከዛ መጣውና ምን አልኩት انك تعلم من امر ما تعلم እንግዲህ ጉዳይን ያው አንተ እንደምታውቀው ነው ሐቅም ፈለገው ለእናንተ ነው ተሰድጄ መጣው فإلى من توسبي ወደ ማን ነው አደራ የምትለኝ ወደ ማን ልሄድ አንተ ከሞት ካልኩት ሰውየው ግን በጣም የሚያሳዝን ዜና ነገረኝናል فقال يا بني أنت لجوهي ما أعلم أن هناك أحدا من الناس بقي على ظهر الأرض متمسكا بما كنا عليه الله أكبر إني لنقر هنا اللجالي بالله ينبين أهون مريت لي إني يزنوا بنبروا كتتنيا من قر لي يتكأمت سو يلم على ظهر الأرض مريت لي يلم
ሐቁን ይዘው የተቀመጠ እንጂ ክርስቲያኖች ነበሩ ግን መስመር የሳቱት ናቸው መስቀል የሚያመልኩ ያው ቀደም እንዳለው መርየምን የኢሳ እናት ናትም የፈጣሪ እናት ናት የሚሉ እንዴት ተበላሽ አመለካከት ውስጥ ያላቸው ሐቅን ያዘ ግን መሬት ላይ አሁን የለም አሉ ሰልማን ዱንያ ፊቱ ላይ ጨለመበት ለስንት አመት ሙሉ በስደት የተንገላታው ሐቅን ፍለጋ ነው አሁን መንገድ ላይ ተቆረጠ ነገር ግን ሰውየው አንድ ተስፋ ሰጭ ቃል ሰጠው ምን አለ ወላኪነሁ አለ قد أظل زمان يخرج فيه بأرض العرب نبي الله سبحانه وتعالى عرب مريت لي ملكو لعالم زنت አድርጎ ملكو عند نبي የሚወጣበት ዘመን ደርሷል ማን ሚላኩበት ነብያችን ሰለላሁ ዐለይሂ ወሰለም በዲን ኢብራሂም ይሰው ደሞ ይህ ነብይ የኢብራሂምን ቀጥተኛ መንገድ ይዞ ነው የሚላከው ወተቢዕ ሚለተ ኢብራሂም ሐኒፈን ቀጥተኛውን የኢብራሂም መንገድ ተከተል ይላቸዋል ቁርአን ላይ አላህ ለነብያችን ሰለላሁ ዐለይሂ ወሰለም የኢብራሂም መንገድ ይዞ የሚላክ አንድ ሰው አለ አረብ ሀገር ውስጥ ثم يهاجر يسو ملكته ሁለተኛው ምልክቱ ምንድነው ثم يهاجر من ارضه الى ارض ذات نخل بين حرتين ወደ የተምር ዛፍ ወደ በዛበት ሀገር መካን ለቆ ሀገሩን ለቆ ወደ መዲና ይሰደዳል ይቺ ሀገር ደግሞ ምልክቷ የተምር ዛፍ የበዛባት ሀገር ናት بين حرتين ማለት ጥቁር መዲናን ያስተዋል እንደሆነ የትሪበን ከዳርና ዳሯ ጥቋቁር የተራራ ክምር ድንጋዮች አሉባት ከሁለቱ ጥቋቁር ክምር ተራራዎች ድንጋዮች መካከል በተመር ወደ ተሞላች ሀገር ሚላክ ነብይ አላህ ይልካል ከቻልክ ወለሁ አለው የሱ علامات لا تخفى ግልጽ የሆኑ ምልክቶች አሉት የነብይነት ምልክቱ فهو ياكل الهديه هديه ከሰጠው ተቀብሎ ይበላል ولا ياكل الصدقه صدقه ግን አምጥተ ብትሰጠው صدقه አይበላም وبين كتفيه ليلا دمو ملكتو كتكشاوچو مكاكل خاتم النبوة يا نبينت مهتم تدرغبتال الله اكبر فإن استطعت أن تلحق بتلك البلاد ففعل كدي الدنيا لي ያለ ተስፋ ተሟጧል ወደ አረብ ሀገር ሄደ ይህን ሰው ማግኘትና ዛ ሀገር ለመጠበቅ ምትችል ከሆነ አድርግ እንጂ الدنيا ላይ ሌላ ሰው ይቀር سلمان رضي الله عنه من الال ثم وافاه الأجل يسوم الجل يموت يتعلق عالم يتعلق باباس فمكست بعده بعمورية قر لي ذات شاقر لتوسن زمانات تكمتكم إلى أن مر بها نفر من تجار العرب من قبيلة كلب متبالو يا عربيان مريت አካባቢ ግዛት ውስጥ ካለች ሀገር ላይ የሚሄዱ ነጋዴዎች በዛች አሞሪያ ሀገር ላይ ሲያልፉ አየዋቸው አላህ እንግዲህ ፕሮግራም ያወጣለት ነው ረሱል ጋር ያገናኙ ልክ እነሱ ሳገኛቸው فقلت لهم بيالኳቸው ان حملتموني معكم الى ارض العرب اعطيتكم بقرات هذه وغنيمتي ወደ አረብ ሀገር የወሰዳችሁኝ እንደሆነ እጄ ውስጥ ያለውን ይሄን ወል ሰውየው ከሞተ በኋላ ያፈራቸው እንትኖች ላሞች ከብቶች እንዲህ ነበረው ሰውየው ሰልማን እነዚህን ሰጣችኋለሁ እንዳለው ሰዱት ሂሳብ አትጠይቁ እንዳለ ይሄን ወሰዱ ብቻ አረብ ሀገር ውስጥ ወስዳችሁ ጣሉኛል እነዚህም ሰዎች ሲያዩ ትልቅ ክፍያን የተከፈላችሁ قالوا نعم نحملك እዳዚ ዘነን እዳለ فاعطيتهم اياها ሰጧቸው እነዛን وحملوني معهم حتى إذا بلغنا وادي القرى لك مدينة شام ውስጥ የምትገኝ ወደ መዲና ቀረብ ያለች አረብ ሀገር ውስጥ وادي القرى የምትባል ከተማለች ከዛ ስንደርስ ግን አለ غدروا بي وباعوني لرجل من اليهود እዛ ስንደርስ ካዱኝ ይላል ለአንድ ይሁዳ ሸጡኝ ይላል ባሪያ እንደውም ባሪያችን ነው ብለው ሸጡኝ አለ ሰልማን እንዴት እንደሚንገላታዩ ባሪያ አድርገው ሸጡኝ የሱ خدام ሆኜ ለአመታት ተቀመጥኩ ይላል ከዛም ከሱ ቤት ተቀምጬ ያለ እቺ ዋዱል ቁራ የምትባል ወደ መዲና ጠጋ ብትልም በደንብ ወደ መዲና ግን ወደ ውስጥ አይደለችም ዳር ናት ከሻምና ከመዲና መካከል ግን ወደ መዲና ጠጋ ምትል ከተማ ናት አረብ ሀገር ክልሎች ውስጥ ብትሆን ከዛ የትሪብ ውስጥ መዲና ውስጥ አንድ አጎት ነበረው አለይስ ያጎቱ ልጅ ነበር እሱ ሊዘይረው መጣና እኔን ስሰራ ጠንክሬ ሰራ ሳይ ይሄን ባሪያ ሽጥልኛል ይህ ትልቅ የተከበረ ያፍታም ልጅ ነው ባሪያው ነው እየተሸጠ ያለው ከዛም አጎትየው ሙሰደው አለው ገዛኝና ወደ ምን አመጣኝ ወደ የትሪብ ይዞ ይመጣል ونقلني معه الى يثرب
ወደ የትሪብ ወደ መዲና ነብዩ ወደሚሰደዱባት ሀገር ይዞ ይመጣል فرأيت النخل الذي ذكره صاحبي بعمرية ያን ታላቁ ጳጳስ ያወሳልኝን በተምር የተሞላችውን አገር አየዋት ልቤ በሐሴት ተሞላ በጣም ደስ አለኝ ምንም ነብዩ ወደሚሰደዱባት ሀገር ቅርቦንኩዬ ደስታ ከላይ ላይ እንት ማለት ጀመረ መንጸባረቅ ጀመረ ይላል ከዛም ያኔ ይላል ነብዩ ግን ያኔ እኔ መዲና ውስጥ በኑ ቁረይዛ ይሁዶች ክልል ላይ የሷ አገልጋይ ሆኜ ተሽጬ በተቀመጥኩበት ወቅት ነብዩ ግን ያኔ መካውስ ነብዩ ነው ተልከው ህዝቡን ዳዕዋ ያደረጉ ነበር እኔ ግን በጣም በስራ ቢዚ ስለሚያደርጉኝ ወሬ መስማት አልቻልኩም የደረሰ ኢንፎርሜሽን አልነበረም ከዛም በኋላ ይላል አንድ ቀን ታሪኩን ሲናገር አንዴ ተምር ዛፍ ላይ ወጥቼ ለአሳዳሪ እየሰራው ያለ አጎቱ መጣለ ወደሱ ያው በኑ ቁረይዛ ያው መዲና ውስጥ ያለች ሰፈርናት መንደርናት ከዛ ተቆጦ መጣና ምናለ ቃተለላሁ الأوس والخزرج አውስንና خزرجን አላህ እንደው ያጥፋቸው ይሄውል ቁባ በሚባለው ቦታ ከተሰብስበው ከመካ አካባቢ ነብይ ነኝ ብሎ የመጣን አለ ከሱ ጋር ተሰብስበውልሃል እሱን ተቀብለውታል ሲል እኔ ተምሩ ዛፍ ላይ ሁኜ ይሄን ዜና ሰማው ይላል ሰልማን ይሰማውት ማመን አልቻልኩም ልክ ወባ በሽታ እንዳያዝጉ ተርገፈገፍኩና ታች ወረድኩ ይላል ከታች ካሳዳሪ ሌለው ወድቅበት ምንም አልቀረኝ ከዛ ተንደርድሬ ሄድኩና ምን አልኩት ማዛ ተቁል ምንድነው የምትለው አይድ علي الخبر ሲወሬው እንደገምልኝ አልኩት ልክ እንዲህ ሲል ሲያይ አሳዳሪ فغضب سيدي ولكمني لكمة شديدة كبار ጥፍ ያቃጠለኛል ደሞ አንተ ምን አገባ ባሪያ ስራና ተሰራ ነብይ ቢመጣ ባይመጣ አንተ ምንድነው ብሎ ወጣ መታኝ እኔም ደሞ አፌን ያስኩና አይ እንዲ ወሬውን ልሰማ ብዬ ነው ብዬ ተውኩታል ከዛም በበነጋው ጧቱ ላይ የሰራዋትን ትንሽ ተምር ያስኩና ወደ ነብዩ ወዳሉበት ወደ ቁባ አካባቢ ሩጫዬን ጀመርኩ ይላል ሰልማን አሁን ከአረብ ሀገር ወደ ምን ሄደ ወደ የትሪብ ወደ መዲና አሁን ከመዲና ወደ ውስጥ ወደ ቁባ ወደ ነብዩ የመጣ ነው ወደ ስድስተኛ ስደቱ ማለት ነው ከዛም መዲና ውስጥ ቁባ አካባቢ እንደደረስኩ ለወደ ነብዩና ወደ ሰሃቦች ተቀምጦ አየዋቸው መጣውና ምን አልኩት ኢነሁ قد بلغني انك رجل صالح አንተ ደግሰው እንደወንክ ዜና ደርሶኛል ወሬ ደርሶኛል እነዚህ ባልደረቦች ደግሞ ከጉዞ ነው የመጣችሁ እንደራባችሁ እንደደከማችሁ አቃለው እቺ ደግሞ በጃስኩት وهذا شيء كان عندي للصدقه فرأيتكم احق به من غيركم እናንተ ደግሞ ይሄን ይጆን የመጣውት ሰደቃ ሀዲያ ልሰጣችሁ ሰደቃው ለናንተ የተሻላችሁ ናችሁና እንኩ ብሉ ብዬ ለነብዩ አቀረብኩለታል ሊፈትነው ነው እንግዲህ ምነው ምልክት አለው ተብሏል ለነብዩ ምልክቱም ነው فهو ياكل الهديه ولا ياكل الصدقه ተብሏል አሁን ሰደቃ መጣና እቃውን ቀረብ ሳደርገው ነብዩ ሰለላሁ ዐለይሂ ወሰለም ትክ ብለው አዩና ወደ ሰሃቦቹ ሸተት አድርገው አስጠግተው ኩሉ ብሉ وامسك يده فلم ياكل ነብዩ እጃቸውን ይዘው ለሰሃቦቹ ብሉ ብለው ሰደቃ ነው አይበሉም እሳቸው ዝም አሉ ከዛ فقلت في نفسي هذه واحده ይሄ ያን ጳጳስ የነገረኝ የመጀመሪያው ምልክት ናት አልኩ በጣም ደስ አለኝ አለ አሁን ሀዲዬ ይቀበላል አይቀበልም ለማወቅ ከዛም በበነጋው ጧት እጄ ተንቀሳቀስኩኝ የሆነ ብር ትንሽ ሰራራውና በሳንቲም ተምር ገዝቼ መጣውና ለነብዩ ሰለላሁ ዐለይሂ ወሰለም ምን አልኳቸው اني رايتك لا تاكل الصدقه انت صدقه እንደማትበላ አስተውየሃለሁ وهذه هديه اكرمتك بها فتقبل مني ይሄም ሀዲያ ነው صدقه ካልፈልክ እንካ ታዲያ ሀዲያ ወሰደው ሀዲያ ነው ተቀበለኝ አልኩት ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን ዘርግተው በሉና ለሰሃቦች ብሉ አሏቸው سلمان تقرم كزام زور يدكنا فقلت في نفسي هذه ثانية يجي ولتنيا ملكتنو يان ጓደኛዬ ነገረኛል አሁን አንዲት ምልክት ቀረችው ሰልማን ምንድናት እሷ خاتم النبوة የነብይነት ማህተማቸው ተመልከ سلمان من الال ثم جئت رسول الله صلى الله عليه وسلم ببقيع عندي نبي صلى الله عليه وسلم بقيع لي يعني صحابوች 10 صحابوች አሁን የተቀበሩበት ቦታ ላይ ከዛ ላይ አንድ صحابه ሞተው ሊቀብሩ صحابوች እንዳለ ተሰብስበዋል እሳቸውም ደፍነውት ቁጭ ብለው ይያለ መጣውና فسلمت عليه السلام عليكم በየዘየርኳቸውና ከዛም በኋላቸው ዞርኳል ዙሪ ከለበሱት ልብስ ስለነበር የነብይነት ማህተሙ ይታየኝ ይሁን ቢከኋላ ሳስተውል ነብዩ አዩኝና ፍላጎቴን ተረዷል ከዛም ከጀርባቸው ላይ ነበረው
ተከሻቸው ላይ ነበረው የሚለብሱትን ፎጣ ሳብ አደረጉት ከጀርባቸው ላይ ፈራአይቱ ኻተመን ኑቡዋ የነብይነት ማህተማቸውን አየሁት ፈራአይቱ الخاتم ይላል ሰልማን فعرفته አወኩት ልክ ያ ጓደኛዬ እንደነገረኝ ነው فانكببت عليه اقبله وابكي እያለቀስኩ መሳም ጀመርኩ ያን ማህተማቸው ሐቅ አይኑ ላይ ተገለጸ ሁሉም የተባለው ምልክት ደረሰልኝ በጣም ማልቀስ ጀመርኩ ከዛ ነብዩ ሰለላሁ ዐለይሂ ወሰለም ተገረሙና እንዲጎተው ፊት ለፊት አመጡና فقال ما خبرك لماذا تبكي ምንድነው የምታለቅሰው ንገረኛሉ ለነብዩ ሰለላሁ ዐለይሂ ወሰለም እሳቸውን ለማግኘት ሐቅን ፍለጋ የወሰደብኝን አመታት የደከምኩትን ድካም ትቼ የመጣሁትን አገር ሁሉም ነገር ነገርኳቸው ነብያችን ሰለላሁ ዐለይሂ ወሰለም በጣም ልባቸው ተነካ በልንገራ ሰሃቦች ሊሰበስባቸው ንገራቸዋል ሁሉን ሰበሰቡልኝ እንደ አዲስ ታሪኩን ነገርኳቸው ይላል ሰሃቦችም ልባቸው በጣም ተነካ ወስሩ بها اعظم السرور ልባቸው በጣም ተነካ እኔም የነሱ ደስታቸው በጣም ጨመረ እኔም ከዛ በኋላ የነሱ ጓደኛ ሰሃባ ባልደረባ ሁኚ ህይወቴን ከነሱ ጋር ገፋው ይላል ሰልማን የህይወቱን መነሻ ሲናገር ነው ረዲየላሁ ዐን ሰልማን ረዲየላሁ ዐንሁ እንግዲህ በዚህ መልኩ ነበር የእስልምና ጉዞው ይህን ይመስላል ነብያችንም ሰለላሁ ዐለይሂ ወሰለም ከሰለመ ብለው ዝም አላሉትም ሰልማን አሉት ታሪካቸውን ነግሮ ሲጨርስላቸው ካቲብ ሰይደክ በልንግዳ ያንተን አሳዳሪህን አንተን የቀጠረ የገዛህን ሰው ጥለኸው ሸሽተውን የመጣ ምንም እስልምና የምትቀበልም ስለዚህ ከዛ ሰው ጋር ተጻጻፍና አፉታ ጠይቀው ወይም ብሩን ክፈልና አንተን የገዛበትን ነፃ ወጣሉት ነብያችን ሰለላሁ ዐለይሂ ወሰለም ሰልማንም ከተለያየ አቅጣጫ ብሮችን አሰባስቦ ካለበት የባርነት ቀንበር ነፃ ሊወጣ ቻለ ማለት ነው ሰልማን ምንም በባርነት ቀንበር ውስጥ ተቀምጦ ኡሁድና የበድር ጦርነት ቢያልፈው አላህ Subhanahu Wa Ta'ala ግን ትልቅ እድል አስቀምጦለት ነበር علماء من يلالو إذا كان سلمان رضي الله عنه قد غاب عن بدر وأحد سلمان منم كبدرنا كأحد بركم فقد ادخر الله له دورا رائدا في يوم خندق الله قال خندق لم يبالو تلك زمشا لمسلمش تلك أستواز وعدر قزند يهين تلك الدل أسكمت ولت نبر يلالو خندق لي من تكسته في السنة 5 للهجرة بأمستنيو نبيك مكة ودمدينة كتصددوا بت كعمستامت بهلا إذ خرج نفر من زعماء اليهود قاصدين المكة يا يهود مسافنتوج بنو قريظة وستميكمتوت يهود مسافنتوج مدينة بنبي صلى الله عليه وسلم استدادر السر يالوت النزي مسافنتوج ودا مكة هدو ودا قريش من دنو علاماتشو محذبين الأحزاب على الرسول والمسلمين بنبي صلى الله عليه وسلم بمسلموش لي حيلنا الدراجتو عندنا لما جرش أجزي سلمنا لما أطفات وصنو يردات هطري لما تيك الناس وش تنكساكسو متعاهدين معهم على أن يعاونهم في حرب حاسمة تستأصل شأفة هذا الدين الجديد يهن أديسون ياكو تقوتي على دين الإسلام امنت كسرنا كال طفات لما طفات ኃይል ለማሰባሰብ ነበር የተንቀሳቀሱት እንዳሉትም ከተለያየ አቅጣጫ ሙስሊሙን አንድ ጭብጥ አድርገው ለመጨፍለቅ የሚያስቡ ጠላቶችን አሰባሰቡ አላማቸው ምንድነው እናንተ ከውጭ ታጠቃላችሁ ከውጭ ገጦፋኖችና ቁረይሾች ከባችሁ ከውጭ ታጠቃላችሁ እኛ ከውስጥ በኑ ቁረይዛዎች ሙስሊሞች እናጠቃለን መሃል አድርገን እንደወፍጩ እንዳምጣቸዋለን በዚህ ወሰነው ተንቀሳቀሱ مؤرخوش من يلالو يسراويت وزات 24,000 مقاتل هيا أرات شي سراويت تنكساكس ودى مدينة عندي مسلم لما طفات بقيادة أبي سفيان كقريش بكل يالوتن أبو سفيان كغطفان بكل يالوتن وعينة ابن حسن مبالون سو مريا درقو يكبار سراويت تنكساكس أسفرين كبار مسلمو يعني قطراتشو الجيغانا سانبار الله سبحانه وتعالى يهن كستت بالقرآن يقل سؤال نديت كبار الدنبا إذ جاءكم من فوقكم ومن أسفل منكم ጠላቶቻችሁም ከበላይም ከበታችም በከበቧችሁ ጊዜ ወኢዛገት الابصار አይኖች በቃበዙበት ወቅት ይላል አላህ ወበለገት القلوب الحناجر ልቦች በድንጋጤ ጉሮሮ ላይ በደረሱበት ወቅት وتظنون بالله الظنونا በአላህ ላይ
ጥርጣሬን በተጠረጠራችሁበት ወቅት ረድቻችኋለሁ ብሎ ክስተቱን አስፈሪነቱን አላህ ገለጸ በል ምስክሩን ሰጠ አላህ Subhanahu Wa Ta'ala ምን አለ ሁናሊከ ያኔ ابتلي المؤمنون وزلزلوا زلزالا شديدا ሙእሚኖች ከባድን መፈተን ተፈተኑ ከባድውን መንቀጥቀጥም ተርገፈገፉ ተንቀጠቀጡ ይላል ከባድ ፈተና ነበር ከውጭ ከላይ ነበር የከበባቸው አህዛብ አላህ ምዕራፍ ሰጥቶታል ለዚህ ክስተት ምዕራፍ ሰጠው ለነዚህ ጭፍሮች እስልምናን ለማጥፋት የመጡት ሱረቱል አህዛብ የሚሉላለ ቁርአን ላይ ብንመለከተው እና ያኔ መረድቻችኋለሁ ብሎ ክስተቱን ገለጸ አስፈሪ ነበር ነብዩም ሰለላሁ ዐለይሂ ወሰለም ይከባድ ሰራዊት ወደ መዲና እየተንቀሳቀሰ እንደሆነ ሲያቁ فجمع الرسول اصحابه ليشاورهم في الامر ነብያችን ሰለላሁ ዐለይሂ ወሰለም ሱሐቦችን ሰብስበው እንዴት እናደርጋሏቸው ነብይ ነኝ ወህይ ይመጣልኝ ያለው ወሰን አይደለም ሹራ አድርገው ወሻዊርኩም في الامر ታዘዋል አማክራቸው ምንም ወህይ ቢመጣልህም የዲኑ ተሳታፊ እንደሆነ ታስተምራቸዋል አማክራቸው ሰብስቡና አማከሩ وطبعا اجمعوا على الدفاع والقتال مقادل እንዳለባቸው መከላከል እንዳለባቸው ወሰኑ ولكن كيف الدفاع ይህን ከባድ ጦር እንዴት መከላከል ይችላል وهناك تقدم سلمان سيدنا سلمان رضي الله عنه ይህ እንግዲህ መፍትሄ ሊሰጥ ቆመ فقال يا رسول الله እኔ አንድ አረቦች ማታውቁት ስልት አለኝ አላችሁ አረብ አው አይቶት ማቅ እኛ ፋርስ ሀገር ውስጥ ያለን ጠላት ሲመጣ ምናደርገው ምሽግ እንቆፍራለን ሰፊ ጉድጓድ ያን መሻገር እንዳይችሉ አድርገን እናግዳቸዋለን በዚህ መልኩ መዲና በተራራዎች የተከበበች ስለሆነች ክፍቱን ቦታ በጉድጓድ እንጠራውና ማለፍ አይችሉም በዚህ መመለስ እንችላለን ነብያችን ሰለላሁ ዐለይሂ ወሰለም በሐሳቡ ተገረቡና ወሰኑ በቃ ይሄ ስደቃሉ ቁፈራው ተጀመረ ሙስሊሙ ተሳተፈ حتى النبي صلى الله عليه وسلم ነብያችን እንኳን አብረው ተሳተፉ ይላሉ ሰሃቦች አፈር ይቦልልባቸው አብረው ይሸከሙ ነበር ነብይ ነኝ ብለው ቁጭ አላሉ ሰሃቦች በጥንካሬ መስራት ጀመሩ አንዴ ነብይ ሰለላሁ ዐለይሂ ወሰለም ጧት ሲወጡ ደክመው በጣም ፀሐዩ አድክሟቸው ተመለከቱና ወደ አላህ እንዲሲሉ ጥሪ ያደረጉ اللهم لا عيش الا عيش الاخره فانصر الانصار والمهاجرة الله ሆይ ከአኺራ ህይወቶች ሌላው ህይወት አይባልም ይጠፊ ነው እባክህ አንሳርና ሙሃጅራዎችን እርዳታ ለግሳቸው ነስር ድል ወፍቃቸው አሉ ይህን ሲሰሙም ሰሃቦች ነብዩን አይዞሃለን ከጎንነን ሊሉ ምን አሉ نحن الذين بايعوا محمدا على الجهاد ما بقينا ابدا አሉ እኛ ኮነን አሉ ሰሃቦች ባንድ ላይ እኛ ኮነን ሙሐመድን ነብዩ ሙሐመድን ቃል የተግባባ ነው በምን ላይ ነው ቃል የገቡት على الجهاد ما بقينا ابدا በጂሃድ ላይ አብረን እስከ ፍጻሜያችን ልንቆይ ቃል ገብተናል አሉ ነብዩ በጣም ደስ አላቸው ከዛም ነብዩ ሌላ ግጥም ያመጡ መግጠም ጀመሩ اللهم لولا انت ما اهتدينا ولا صلينا ولا تصدقنا الله ሆይ አንተ ባትኖርኩ ባልተመራን ባልሰገድን በሰደቃ ባልሰጠን ነበር فانزل السكينه علينا باكه يانت سكينه مرغاغاتن ازنبልን አውርድልን وثبت الاقدام الا قينا ጠላቶቻችንን በተገናኘንበት ጊዜ ጽናት ለግሰን አሉ ان العلا قالوا ليله ግጥም ነብዩ ሲከት ان العلا قد بغوا علينا وان ارادوا الفتنه ابينا እነዚህ እኮ ቤተ ዘመዶቻችን እኛ ላይ ደንበር አለፉ قد بغوا علينا وان ارادوا الفتنه ወደ ኩፍ ወደ ሽርክ እንድንመለስ ፈተና ቢያስቡብንም አበይና እንቢ ያልናቸው ሲሉ ሰሃባዎች አበይና ሚሉን የመጨረሻውን አብያት ፖይሙን እየተቀበሉ አበይና ያሉ ያዜሙ ነበር ስራውን ያቀላጠፉ ይሰሩት የነበሩ ሰልማን ታታሪ ሰራተኛ ነበር በዚህ ክስተት ውስጥ በጣም ተግቶ ከመስራቱ የተነሳ ሰሃቦች እንግዲህ ሰልማን የመጣው ከያሁኗ ኢራን ፋርስ ሀገር ነው የመጣው ሰልማን ሰሃቦች ይህን ጥንካሬ ስራውን ሲያዩ ሙሃጅሮች አሉ ከመካ ወደ መዲና የተሰደዱት ደግሞ ሰሃቦችን ተቀበሉ ያስተናገዱ አንሳሮች አሉ ይህማል ያንዳቸው ሊያርጉት ፈለጉና አንሳሮች ምን አሉ ሰልማኑ ሚና ሰልማን የኛ ነው አሉ በጣም ጠንካራ ሰራተኛ ነበር ሙሃጅሮች ደግሞ ቃሉ በል ሰልማኑ ሚና እንዴ ሰልማን የኛ ነው አሉ ሙሃጅሮች ደግሞ ነብያችን ሰለላሁ ዐለይሂ ወሰለም መሃል ገቡና ዳኝነት ሰጡ ሰልማኑ ሚና አለ በይት ሰልማን ከኛ ነው የኔ ቤተሰብ ክፍል ነው الله اكبر የነብዩ የቤተሰብ ክፍል ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ነበር እዛ ላይ ለሰልማን ሞራል የሰጡት ሰልማን በጣም የሚገርመው በቁፋሮ ላይ ያሉ ትልቅ ድንጋይ ገጥሟቸው ነበር ያ ድንጋይ ሲመታ ኑር ብርሃን እየወጣ አላህ ብዙ የገይብ ምስጢሮችን አሽልኮ ነበር ለነብዩ ሰለላሁ ዐለይሂ ወሰለም
አሳውቋቸው ነበር ያን ድንጋይ ያገኘውና ያ ምስጥር ከጎኑ ነው የሰማው ሰው ቢኖር ሰልማን ነው ሰሃቦች ቁፋራ ላይ ያሉ ትልቅ አለት ድንጋይ አጋጠማቸው خندق ቁፋራ ላይ ያሉ سلمان وذهب سلمان إلى رسول الله صلى الله عليه وسلم يستأذنه في أن يغيروا مجرى الحرب يقفرون أقطاع عن كيرو يتلك دنجا علت ما لفالشان ليلاتشو هذا نبياتش صلى الله عليه وسلم نا سلمان بوتونا سايين متونا تلك مدوشا تقبلوا بزي بتبارك الجاتشو يازونا الله أكبر بلو فهوى به للصخرة ودت لكو قوات دنجا وردوا بت النبي صلى الله عليه وسلم كولت سنتك كذا ما هل إلى سلمان كقول نبر نور وطيلا تلك برهان تزعبار قوتا يا دنجا سيمتا مدينة شاف سكشاف مولتوتا يا عين نبر إلى سلمان لك نبي يان سيمتوت الله أكبر الله يتلاك إيه هنالو أوطيت مفاتح الفارس يفارس وتشل مكفشا قلف تقبلكم ولقد أضاء لي منها مدائن كسرى وإن أمتي ظاهرة عليها أنيكو يمدائن كسرى يكسران أجروج بيت منجستوش تقبلكم أمتوچم ያችን ቦታ አሸንፈው ይቆጣጣራታል ይሄ ድንጋይ ከሁለት ስንጥቃል ሁለተኛ ነሱና ነብይ ሰለላሁ ዐለይሂ ወሰለም ሲመቱት ደቀቃለ ሙሉ ለሙሉ አልተ ቦታውን ግን አለቀቀም ልክ ያንንም ብርሃን ተስፈንጥሮ ወጣ ኑር ወጣ ሰልማን ይህም ብርሃን አይ ነበር ይላል ከዛ ነብዩ ምን አሉ አላሁ አክበር اعطيت مفاتيح الروم የሮሞችን መክፈቻ ቁልፍ እኮ ተቀበልኩ ولقد اضاء لي منها قصورها الحمراء የሮሞች ቀዩ ቤተ መንግስት መናገሻ እየታየኝ ነው አሉ وان امتي ظاهرة عليها የኔም ኡመቶች ለወደፊት አሸንፉ ያችን ቦታ ይቆጣጣራታል አሉ ሶስተኛም ነብዩ አነሱ ይከባድ ድንጋይ ነው ሰሃባው ወላ ቢለፋ ሊሰብሩ ያልቻለ ከባድ ድንጋይ ነው አነሱና ነብዩ ሰለላሁ ዐለይሂ ወሰለም አሁንም በጣም ሲመቱት فالقت الصخرة سلامها واستسلامها ድቅ ቃል የትልቅ ድንጋይ ግን ከባድ ብርሃን ወጣ ውስጥ لك يعني سيوطا نبي صلى الله عليه وسلم لا إله إلا الله صحابة مبرو لا إله إلا الله هلال وأنبأهم أنه يبصر الآن قصور سوريا የሶሪያን ቤተ መንግስት እንደማይ ወሰንዓ የየመኖችን ግዛት ቤተ መንግስት እንደማይ ወሲዋሃ من مدائن الأرض የመሬትን የተለያዩ ግዛቶች ለወደፊት ሙእሚኖች የሚቆጣጠሩት ግዛትን አላህ በዛማ ከየት እንዳሳያቸው ተናገሩ ሙእሚኖችም ሙሃጅርና አንሳሮችም የነብዩ ቃል እውነት መሆኑን ስለሚያውቁ ምን አሉ هذا ما وعدنا الله ورسوله وصدق الله ورسوله ይህ አላህና መልእክተኛው የገባልን ቃል ነው በርግጥ አላህና መልእክተኛው እውነትን ተናገሩ እውነት ነው ልክ እንዳሉትም ከዛ በኋላ ተፈጽሞ ሁሉን ክስተት ተመለከቱት ኢማናቸው እንግዲህ ጥልቀት ተመልከት ያኔ መውጫ መግቢያ በሌላቸው ወቅት ላይ ጉድጓድ ቆፍረው ከጠላት ለማመረጥ በሚጥሩበት ደካማነታቸው ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ልክ ያሁኑ አሜሪካና እንግሊዝ እንደማለት ነው ትላልቅ ግዛቶች አላህ መክፈቻ ቁልፍ ሰጠ ሲሉ ሱሐቦች ምን ይላሉ ወሰደቀ الله ورسوله አላህና መልእክተኛው እውነት ተናገሩ ይሄ የነሱ ቃል ኪዳን ነው ተፈጻሚ ኢማን ማለት ይሄ ነው በአስቸጋሪ ውስጥ አላህን ማስታወስ ትክክለኛ ኢማን ማለት ይሄ ነው ያኔም ቁረይሽ ያን ሁላ ሰራዊት 24000 ጦር ይዘው መዲናን ከበዋት ሲመጡ ፈፉጂኡ ድንገተኛ ክስተት ገጠማቸው አረቦች አይተውት የማያውቁት የጉድጓድ ቁፋሮ የምሽግ ቁፋሮ በፈረስ እንዳይሻገሩት የማይመች ነው فمكثوا شهرا ورتقمطوا ድንኳናቸውን እዛ ቦታ ጥለው لا يستطيعون دخول المدينة مدينة من مغبات አልተሳካላቸው حتى ارسل الله ቢጠብቁ ወርተቀመጡ አልተሳካ መጨረሻ አላህ Subhanahu Wa Ta'ala ሙእሚኖችን ሊረዳ ፈለገ حتى ارسل الله عليهم الريح التي زلزلت منهم القلوب وخلعت الافئده ልቦቻቸውን ያርበተበተ ድንኳኖቻቸውን ይገነጣጥላላ ከባድ ንፋስ ላከ ቁረይሾች በጣም ደነገጡ ቁረይሹ ጋር የተሰለፈው ሰራዊት አብሮ ደነገጠ እንዳለ ተበተኑ ተመለሱ ይላል فقفلوا راجعين وقد باءوا بالخسران والبور كسروا ተስፋ ቆርጠው ተመለሱ አንሳር የአንሳር ጎሳ እንደሚናገረው ዝናብ የሌለው ክምር ደመና ሆኖ ተመለሱ ይላል አንዴ መጣው ሊያጠፋት ነበር ይጻኩ አንዲት እንኳን ነገር ሳያደርጉ ተመለሱ ይላል አላህ Subhanahu Wa Ta'ala ይህን ሙእሚኖችን የረዳበትን ክስተት ቁርአን ላይ ምን ሲል ይናገራል يقول الله تعالى يا ايها الذين امنوا እናንተ ያመናችሁ ሙእሚናን ሆይ اذكروا نعمة الله الله ለእናንተ ያለውን ጸጋ አስታውሱ نعمة الله عليكم اذ جاءتكم جنود
ጭፍሮች በመጡባችሁ ጊዜ ብዙ ሰራዊት በመጣባችሁ ጊዜ فارسلنا عليهم ريحا ከባድ ንፋስ ለቀቅንባቸው وجنودا لم تروها እናንተም አታያቸውም ሰራዊቶች ላክን የሚያስፈሯቸው وكان الله بما تعملون بصيرا ሰልማን ረዲየላሁ ዐንሁ ይህን ከባዱን ሙስሊሙ ላይ አንዴና ለመጨረሻ ጊዜ ከስሩ ለመንቀል ይህን የነብዩን ሰለላሁ ዐለይሂ ወሰለም መልእክት ለማጥፋት የተላከውን ከባድ ሰራዊት አላህ በሱ ሰበብ ነው እንዲድን ያደረገው አላህ እሱ ሰበብ መረጠው ሰልማንን ረዲየላሁ ዐንሁ ሰልማን ትልቅ ሰሃባ ነበር وسلمان من خيار وفضلاء الصحابة سلمان በጣም ታላቁና አንጋፋው ሰሃባ ነው كما في سنن ابن ماجه يقول النبي صلى الله عليه وآله وسلم سنن ابن ماجه اللي بتزجبوا حديث لي نبياتش من يلالو أمرني ربي يلالو الله أكبر بيقرمي حديثه أمرني ربي بحب أربعة كيتايكو أردت صحابوش ندود عزونيال وأخبرني أنه سبحانه يحبهم እሱ እንደሚወዳቸው ነግሮኝ ውደዳቸው አንተ መሐመድ ብሎኛል ለማን ይሁን አላህ ወዷቸው መሐመድ ውደዳቸው ያላቸው ሰሃባ አራት ተጠቀሱ ከነዚህ ውስጥ ማንም በግንባር ቀደም ተጠቀሱ ሰልማን ረዲየላሁ ዐንሁ ያአላህ ይወደው ነበር ለሱን ፍለጋ የሱን ዲን ፍለጋ ነብዩ ሰለላሁ ዐለይሂ ወሰለም ፍለጋ አገር ቅንጦትን ጥሎ ሲሰደድ 6 ሀገር ሲሰደድ አላህ ወዶት ነበር ወድጄዋለሁ ውደድልኝ ካለኝ አራት ሰሃቦች ውስጥ አንዱና ግንባር ቀደሙ ሰልማን ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሰልማን ለምን ይሄን ውዴታ ያገኘው وهو سابق ቀዳሚ ስለነበር كما في معجب الطبراني الكبير طبراني الكبير اللي بتزجبه من حديث أنس بذي حديث لي يقول النبي صلى الله عليه وآله وسلم نبياتش من إلى السابق 4 قداميوش ወደ ኸይር ወደ እስልምና ቀዳሚዎች አራት ናቸው ይላሉ انا سابق العرب እኔ አረቦችን የቀደምኩ ነኝ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም وصهيب سابق الروم صهيب ደግሞ ሩሞችን የቀደመ እሱ ነው وسلمان سابق الفارس ሰልማን ደግሞ ፋርሶችን ቀድሞ የመጣ ሰው ነው وبلال سابق الحبشه ቢላል ደግሞ ከኛው አርض الحبشه ቀዳሚው ቢላል ነው ከነሱ ውስጥ ማንን ተከሱ سلمان سابق الفارس ቀድሞ የገባ ታላቅ ሰሃባ ነው ይሉታል ይህም ደረጃው ምን አሰጥቶታል وهو مبشر بالجنه الله اكبر الدنيا ላይ ያለ የጀነት ነው የተባለ ታላቅ ሰሃባ ነው ሰልማን بل ይላሉ فوق هذا الجنه تشتاق اليه جنة ወደ ሰልማን ትናፍቃለች ነብያችን ሰለላሁ ዐለይሂ ወሰለም يقول النبي صلى الله عليه وسلم الحديثاቸው ነው ይላሉ ان الجنه تشتاق الى 3 جنة كنبي صحابوች ውስጥ ወደ 3 በጣም ትናፍቃለች እኔና አንተ ነን አሁን ጀነት ምን ናፍቀው اللهم ربنا اتنا في الدنيا حسنه وفي الاخره حسنه بالدنيا حسنه خير ነገር በአኺራ حسنه ምንድነው ጀነት ነው ማለት ነው እንዲህ ያለ ምን ለምናትን ምን ናፍቃትን ጀነትን እሷ ግን ምትናፍቃቸው 3 ሰዎች አሉ ከነሱ ውስጥ ማንን ተከሱ ሰልማን ረዲየላሁ ዐንሁ ጀነት ትናፍቀዋለች أخرجه الترمذي وقال حسن غريب الله أكبر سلمان رضي الله عنه من الدرجة ينبره